እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ ኦስቲዮፖሮሲስ ወይም የአጥንት መሳሳት በሽታ የሚለውን ይሆናል። እንግዲህ የአጥንት መሳሳት በሽታ ወይም ኦስቲዮፖሮሲስ እያልን የምንጠራው በሽታ በጣም የተለመደና ብዙ ሰዎች ላይ ኮመን የሆነ በሽታ ነው። ስለዚህ ይሄ ኦስቲዮፖሮሲስ የምንለው የህመም አይነት ምን አይነት ህመም ነው ወደሚለው በምንመጣበት ሰዓት ኦስቲዮፖሮሲስ በቀላሉ የአጥንት መሳሳት ነው፣ ወይም አጥንት ከሚገባው በላይ በሚሳሳበት ሰዓት የሚፈጠር በሽታ ነው ማለት ነው። ስለዚህ ኦስቲዮፖሮሲስ ማለት የአጥንት ህብረ ህዋሳት በፍጥነት ሲጠፉና አዲስ የአጥንት ህብረ ህዋስ ለመባዛታቸው ሲቀንስ የሚከሰት በሽታ ነው። በቀላሉ የአጥንት መሸርሸር ወይም የአጥንት መቦርቦር የሚያስከትል በሽታ ኦስቲዮፖሮሲስ እያልን እንጠራዋለን ማለት ነው። ስለዚህ ይሄ ኦስቲዮፖሮሲስ ወይም የአጥንት መሳሳት በሽታ የሚያጋልጡት ምክንያቶች ዋና ዋና ምክንያቶቹ ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ እድሜ ነው። እድሜ ከ50 ዓመት በላይ የሆነ በሄደ ቁጥር ይሄ የአጥንት መሳሳት በሽታ እየተለመደ ይመጣል ማለት ነው። ሌላኛው ጾታ ነው። ጾታ ሴቶች ላይ በጣም የተለመደ በሽታ ነው። በተለይ ከርጣት በኋላ ሴቶች የወር አበባ መፍሰስ ከሚያቆሙበት ጊዜ በኋላ ጀምሮ ለዚህ ለአጥንት መሳሳት በሽታ የመጋለጥ እድላቸው ከፍ ይላል። ምክንያቱም የኢስትሮጅን መጠን በጣም ስለሚቀንስና ይሄ ኢስትሮጅን ደግሞ ለአጥንት ሜታቦሊዝም ፕሮሰስ ስለሚያገለግል ሴቶች ስለዚህ እድሜያቸው ሲገፋና እርጣት ውስጥ በሚገቡበት ሰዓት ለዚህ በሽታ የመጋለጥ እድላቸው ይጨምራል ማለት ነው። ሌላኛው እንግዲህ የቤተሰብ ታሪክ ነው። በቤተሰብ ውስጥ የአጥንት መሳሳት ወይም የኦስቲዮፖሮሲስ በሽታ ያለባቸው ሰዎች ለዚህ በሽታ የመጋለጥ እድላቸውም ከፍ ያለ ይሆናል ማለት ነው። ሌላው የአካል ክብደት ከመጠን በላይ መቀነስ። ስለዚህ አንድ ሰው ክብደቱ ከሚገባው በላይ ሲጨምርም ጥሩ አይደለም፣ ሲቀንስም ጥሩ አይደለም። በተለይ በሚቀንስበት ሰዓት ለዚህ ለኦስቲዮፖሮሲስ በሽታ የመጋለጥ እድል ከፍ ይላል ማለት ነው። ሌላኛው እንግዲህ የካልሲየም እና የቫይታሚን ዲ እጥረት። እነዚህ ካልሲየም እና ቫይታሚን ዲ ለአጥንት ከፍተኛ ድርሻ ያላቸው ንጥረ ነገሮች ናቸው። ስለዚህ እነዚህ እጥረት በሚኖርበት ሰዓት አጥንት በከፍተኛ ደረጃ ይጎዳል ማለት ነው። ሌላኛው የእንቅስቃሴ እጥረት፣ የአካል ብቃት እንቅስቃሴ አለማድረግ ለኦስቲዮፖሮሲስ በሽታ ያጋልጣል። እና ሌላው አልፎ አልፎ ሊከሰት የሚችለው መድኃኒቶች ጋር ተያይዞ በተለይ ለረጅም ጊዜ የሚወሰድ ኮርቲኮስቴሮይድ የምንላቸው ስፔሻሊ ፕሬድንሶሎን የምንለው መድኃኒት አለ። ያለ ሐኪም ትዕዛዝ ለረጅም ጊዜ መውሰድ። ምክንያቱም ይሄ ፕሬድንሶሎን በተለይ የአስም በሽታ ያለባቸው ሰዎች በቀላሉ ስለሚያስታግስላቸው አስሙን ያለ ሐኪም ትዕዛዝ ለረጅም ጊዜ ወስዱታል። ከዛ በተጨማሪ የመገጣጠሚያ ችግር ህመም ያለባቸው ሰዎች ህመሙን ስለሚያስታግስ ለረጅም ጊዜ ሊወስዱት ይችላሉ። ይሄ ግን ለአጥንት መሳሳት በሽታ ሊያጋልጥ ይችላል ማለት ነው። ከዛ በተጨማሪ አልፎ አልፎ እንግዲህ የካንሰር ህክምናዎች የሚሰጡ የካንሰር መድኃኒቶች አሉ፣ ኬሞቴራፒ፣ እነሱ የአጥንት መሳሳትን ሊያስከትሉ ይችላሉ ማለት ነው። እንደ ሪስክ ፋክተር የተቀመጡ ናቸው። ሌላው የኦስቲዮፖሮሲስ ዋና ዋና ምልክቶች ምንድን ናቸው? የአጥንት መሳሳት በሽታ ሲከሰት አንድ ሰው ሊያሳያቸው የሚችለው ምልክቶቹ ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ የጀርባ ህመም ነው። ጀርባ አካባቢ በተደጋጋሚ የሚከሰት የጀርባ ህመም ይኖራል ማለት ነው። በተለይ የአከርካሪ አጥንቶች አካባቢ ላይ ይሄ የአጥንት መሳሳቱ የተለመደ ቦታ ስለሆነ ማለት ነው። ከዛ በተጨማሪ እንግዲህ ይሄ የጀርባ ህመሙ ጋር ተያይዞ የቁመት መቀነስ ሊኖር ይችላል። የጀርባ መጉበጥ ሊኖር ይችላል። ጀርባ አካባቢ በሽታው በሚኖርበት ሰዓት የአጥንት መሳሳቱ ስለሚይዝ እዛ አካባቢ
መጉበጥ ሊኖር ይችላል፣ ወይም ፖዚሽን መቀየር ሊኖር ይችላል፣ የሰውነት ፖዚሽን ማለት ነው። ከዛ በተጨማሪ አንድ ሰው ቁመቱ በፊት ከነበረበት የመቀነስ ነገር ሊኖር ይችላል። ይሄ እንግዲህ እንደ ምልክት የሚታዩ ነገሮች ናቸው ማለት ነው። ከዛ በተጨማሪ በጣም ኮመን የሆነው በቀላሉ የሚሰበር አጥንት መኖር፣ ሞር ፍራጃይል ይሆናል። ይሄ አጥንት እንግዲህ ጥንካሬውን ያጣል። ምክንያቱም ደንሲቲው በጣም የተጎዳ ስለሆነ በቀላሉ በመውደቅ ሊሆን ይችላል፣ ከበድ ያለ ነገር በማንሳት ሊሆን ይችላል፣ በቀላሉ አጥንት ሊሰበር ይችላል ማለት ነው። እንደዚህ አይነት ምልክቶች ካሉ የአጥንት መሳሳት በሽታ ሊሆን ይችላል ማለት ነው። እንግዲህ ይሄ ከሆነ ዋና ዋና የሕክምና ዘዴዎቹ ምንድን ናቸው? መታከም ይችላሉ? አዎ። ስለዚህ በጊዜ ምርመራ በማድረግ የአጥንት መሳሳት በሽታ ከሆነ ሊታከም ይችላል። ሕክምናው ግን በትክክል ፎሎ አፕ ሊጠይቅ ይችላል። የአጥንት ስፔሻሊስቶችን ማማከል ሊያስፈልግ ይችላል ማለት ነው። ስለዚህ የመጀመሪያው እንግዲህ በመድኃኒት የሚሰጥ ሕክምና ነው። በመድኃኒት የሚሰጡ ሕክምናዎች አሉ። በተለይ ቢስፎስፎኔት የምንላቸው መድኃኒቶች አሉ። እነሱ መድኃኒቶች ይሰጣሉ የአጥንት መሳሳት መሆኑ ከተረጋገጠ ማለት ነው። አልፎ አልፎም እነዚህ የህመም ማስታገሻ መድኃኒቶች አብረው ሊሰጡ ይችላሉ፣ ህመሙ በጣም ከፍ ያለ ህመም ካለ ማለት ነው። እንግዲህ ከዚህ በተጨማሪ ሊደረጉ የሚችሉ ሌሎች ሕክምናዎች አሉ። የካልሲየም እና የቫይታሚን ዲ ሰፕሊመንት ሊሰጥ ይችላል። በተለይ ካልሲየም እና ቫይታሚን ዲ በጣም ወሳኝ ስለሆኑ ካልሲየም ከ1 ግራም እስከ 1.2 ግራም ወይም ከ1000 እስከ 1200 ሚሊግራም ፐር ዴይ ሊሰጥ ይችላል ማለት ነው። ቫይታሚን ዲ ከ600 እስከ 800 ኢንተርናሽናል ዩኒት ፐር ዴይ ተደርጎ ሊሰጥ ይችላል ማለት ነው። ይሄ ጊዜው እንደ አጥንት መሳሳቱ ሁኔታ ይወሰናል። ከሐኪሞች ጋር በመመካከር ለምን ያህል ጊዜ ይወሰድ የሚለው የሚወሰን ይሆናል ማለት ነው። ግን ብዙ ጊዜ እነዚህ እንደ ሰፕሊመንት የሚሰጣሉ፣ እንደ ሕክምና የሚሰጣሉ፣ እንደ ሰፕሊመንት ማለት እንደዚህ አይነት የአጥንት መሳሳት ችግር ሊኖርብኝ ይችላል ብሎ የሚጠራጠር ሰው ካለ ሰፕሊመንቱን ቢወስደው ምንም ችግር ስለሌለው ማለት ነው። እሱ እንደ ፕሪቬንሽን ሜካኒዝምም የምንጠቀምበት ነው ማለት ነው። ከህክምናም በተጨማሪ እንቅስቃሴ፣ እነዚህ ወሳኝ ናቸው። እንቅስቃሴና ስፖርት ማድረግ፣ የክብደት ተሸካሚ እንቅስቃሴዎች ለምሳሌ እንደ መራመድ ሊሆን ይችላል፣ ዮጋ፣ ታይቺ የምንላቸው እንቅስቃሴዎች አሉ። እነዚህ ጥሩ ናቸው ለኦስቲዮፖሮሲስ ማለት ነው። ሌላኛው እንግዲህ ጤናማ የሆነ የአኗኗር ዘዴ መከተል፣ ሲጋራ እንዳቆም ይደረጋል። ሰውየው አልኮል ከመጠን በላይ የሚጠጣ ከሆነ እነሱን እንዳቆም የማድረግ የህክምና አገልግሎቶች ይሰጣሉ ማለት ነው። ስለዚህ ህክምናውና የኦስቲዮፖሮሲስ የመከላከሉም አብረው ባንድ ይሰራሉ ማለት ነው። ስለዚህ ለመከላከል ያው እንግዲህ በካልሲየም የበለጸጉ ምግቦችን እንድመገብ ሪከመንድ ይደረጋል ማለት ነው። ከዛ በተጨማሪ ቫይታሚን ዲ ከፀሐይ ብርሃን ስለሚገኝ በቂ የፀሐይ ብርሃን ሰዎች እንዳገኙ ሪከመንድ ይደረጋል። በቂ እንቅስቃሴ እንዳደርጉ ወይም ስፖርት እንድሰሩ፣ መራመድ፣ ቀለል ያሉ መራመድ ሊሆን ይችላል፣ ዋና ሊሆን ይችላል። እነዚህ ቀለል ያሉ እንቅስቃሴዎችን ማድረግ ሪከመንድ ይደረጋል ማለት ነው። አልኮል እንዲቀንሱ መደረግ ይኖርበታል። ሌላኛው እንግዲህ የህክምና ክትትል ማድረግ ይኖርባቸዋል። ስፔሻሊ የአጥንት ስፔሻሊስቶች ጋር፣ የውስጥ ደዌ ስፔሻሊስቶች ጋር መነጋገር ሊያስፈልግ ይችላል ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ፎሎው፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።